ከተገነጠለው ከዶክተር ደብረጽዮን ጋር ያለው ህወሓት ብዙ መሳሪያዎች ወደ ኤርትራ እያጓጓዙ ነው ያሉት። ተደብቆ የነበሩ ታንኪዎች፣ ተደብቆ የነበሩ መድፎች፣ ተደብቆ የነበሩ ከባድና ቀላል መሳሪያዎች እየቀፈሩ እያወጡ ወደ ኤርትራ ጠረፍ እየወሰዱት ነው ያሉት። ስለዚህ አብዛኛው ደግሞ ዛሬ እና ትላንትና የነገሩኝ የኤርትራ ሰላዮች ሲቪል የሆኑ ሰላዮች ሽሬ፣ አክሱም፣ አድዋ፣ አድግራት ገብተዋል። ብዙዎቹ ኤርትራ ወታደር ሆኖ ወይ ደግሞ ደህንነት ሆኖ ዛውን ያሉት አድግራት እዚህ ያልኩ ከተሞች ላይ እየሰለሉ እንትን እያደረጉ ነው ያሉት። ለሚመጣው የሻዕቢያ ጦር ወይ ደግሞ የሻዕቢያ ወንበዴ ለሱ እየሰለሉለት ቦታውን እንትን እያደረጉ ነው ያሉት እና ብዙ ወንጀል እየሰራ ነው ያለው በትግራይ። በሌላው የነሱ አክቲቪስቶች ውጭ ያሉን እነ ደደቢት ሚዲያ ገንዘብ በዶላር ወደ 100,000 በወር 100,000 ዶላር የሚከፈላቸው እነ ብስራት የሚባሉ አሉ። የነሱ የተወሰኑ ሚዲያዎች አሉ። እነሱ የሚከፈላቸው ብዙ ብር ብዙ የትግራይ ገንዘብ ኢትዮጵያ ገንዘብ የሚከፈላቸው የትግራይ ህዝብ ለብዙ እንዲከፈል ለብዙ ቦታ እንዲከፈል ማለት በየአቅጣጫው ሆኖ እንዲጨፋጨፍ እያደረጉ ያሉ ሁኔታ ነው ያለው። ይሄ ግን ለነሱም አያዋጣም፣ ለትግራይ ህዝብ ነው አስቸጋሪ ነው የሚሆነውና በተቻለ መጠን አንደኛ ፌደራል መንግስት የተወሰነ ውሳኔ አለ። ምን ብሎ ነው የተወሰነው? በቪክቶሪያ ላይ መቀሌ ፌደራል መንግስት እንዲቆጣጠረው፣ አጉላ እና አድጉደም በየቦታው ያሉ ከተሞች ፌደራል መንግስትና ፌደራል ፖሊስ እንዲቆጣጠራቸው ነው የተወሰነው። እዛ ደቡብ አፍሪካ የተወሰነ ውሳኔ። ስለዚህ ይሄ ተግባራው መሆን አለበት። አብዛኛው ተፈናቅሎ ነው ያለው። ከሚገርም ወደ አፋር ወደ አማራ ይሄዳል። አማራ ወንድሞቹ ጋር እህቶቹ ጋር ይሄዳል። ወደ አዲስ አበባ ይመጣል። የተለያየ ቦታ እዛው ሰው የለም። ከሚገርም አንተ መከላከያ ግን እኮ አይግባብን እንደውም እያሉ ያነሳሉ። በተለይ በህወሓት በኩል ይነሳል ይሄ ጥያቄ ብዙ ጊዜ ይነሳል። ለምን መሰለ የሚነሳው? እነሱ አንደኛ ትግራይ ወርቅ አለ። ትግራይ ደግሞ ያለው ወርቅ የኢትዮጵያ ነው፣ የማንም አይደለም። እንደመሆኑ መጠን ወርቁም ማዕድኑም አገሪቷም የህዝቧም እርዳታ ለማግኘት ሸቀጦች እንዲገቡ እንዲደረግ ሁሉም ነገር ለትግራይ የሚሆኑ እንደ ኢትዮጵያዊት ትግራይ እንደመሆኗ መጠን የግድ መግባት አለበት። እየታኮሰ አይደለም የሚገባው። ህግ በሚፈቅደው መሰረት እነሱ በፈረሙበት መሰረት ወይ ደግሞ ኢትዮጵያ መንግስትም በፈረመበት መሰረት እነሱ አይግባብን ማለት አይችልም። ምክንያቱም ኢትዮጵያ እንደመሆኗ መጠን ማስተዳደር ያለበት በህገ መንግስቱ የኢትዮጵያ ፌደራል መንግስት ነው። መከላከያውንም ፌደራል ፖሊስንም ከዛ እዛው የሚያስፈልገው ፖሊስ ብቻ ነው ትግራይ የሚያስፈልገው። ትግራይ ደግሞ የሰለጠነ ስርዓት ያለው ወንበዴ ሳይሆን ስርዓት ያለው ፖሊስ እንዲኖር ነው የሚፈቀደው እንጂ በህጉ መሰረት እነሱ ሌላ ጦር ማዘጋጀት አይችሉም፣ ታጣቂ ማዘጋጀት አይችሉም። ስለዚህ በአስቸኳይ ትጥቃቸው መፍታት አለባቸው። እነሱ ተፈተው ፌደራል መንግስት ገብቶ እየታኮሰ አይደለም የሚገባው፣ በህጉ መሰረት ነው የሚገባው። አሜሪካን እኮ እየተከታተለችው ነው ያለው። እነሱ የፈረሙበት እኛም የፈረምንበት ኢትዮጵያውያን የፈረምንበት አሜሪካን አለ፣ መንግስት አለ፣ አፍሪካ ህብረት አለ፣ አፍሪካ የተባበሩ መንግስታት ጋር አለ፣ ኢጋድ ጋር አለ፣ ኤሮፓ ላይ አለ፣ አረቦች ጋር አለ የተፈራረምንበት። ይሄ ነው የሚለው እንዲገባና እንዲያስተካክል ነው፣ እንዲዋጋ አይደለም። የሚዋጋ ከመጣው አይለቅም። አሁን እንደ ድሮ የኢትዮጵያ ወታደር አይደለም፣ ጀግና ሰራዊት ነው ያለው። አሁን ሰዓት ጀግና የሆነ የሰለጠነ ሰራዊት ነው ያለን። ስለዚህ መግባት አለበት የኛ። እኔ ብያለቅም እስከዛሬ ድረስ ግን በትግራይ እየተሰራ ያለው ግፍ፣ በህዝብ ላይ ያለው ግፍ፣ ለምሳሌ ባለፈው አድጉደም አይተው ይሆናል። ብዙ ሰው ነው የሞተው። ነዳጅ ሙላልን ይለዋል አንድ ወንበዴ ሄዶ መኪና ይዘው፣ አልሞላም ፍቃድ አምጣ ይለዋል። በፍቃድ ነው የሚሞላው ሲለው ከዛ በጥይት ነው የረሸነው። እንዴ እስከዚህ ድረስ ነው። በቃ ማንም ሰብ ስለማይነገር ነው እንጂ በየገጠሩ እየተረሸነ ነው ያለው ሰው፣ እየታሰረ ነው፣ እየታፈነ ነው ያለው። ስለዚህ ለሄን ለማዳን የኢትዮጵያ ህዝብ እንደመሆን መጠን የትግራይ ህዝብ ፌደራል መንግስት ፌደራል ፖሊስ ገብቶ ማረጋጋት መቻል አለበት የሚል ነው ያለኝ።